የፈረንሳይዋ ፓሪስ ደንግጣለች። ይኸውም በሙዚየሞቿ የሚጎበኙ ውድ የሚባሉ ቅርሶቿን መዘረፋቸው የተሰማ ሲሆን በርካታ የፈረንሳይ መንግስት ባለስልጣናትን አስደንግጧል። በፓሪስ ሉቨር ሙዚየም በዋጋ የማይተመኑ የተባሉ እጅግ ውድ ጌጣጌጦችና ቅርሶች የተሰረቁ ሲሆን የፓሪስ ፖሊስ የሌቦቹን ቡድን ለመያዝ ከባድ አሰሳ እያደረገ እንደሆነ ተዘግቧል። የፈረንሳይ የሀገር ውስጥ ሚኒስትር የሆኑት ላውረንት ኑኔዝ ስለ ሁኔታው ሲናገሩ እሁድ ዕለት ማለዳ ሙዚየሙ ለጎብኚዎች ክፍት በሆነ በደቂቃዎች ውስጥ ጭምብል ያጠለቁ ተጠርጣሪዎች ዘረፋውን ለመፈጸም ደቂቃዎች ብቻ እንደፈጀባቸው ተናግረዋል። የዘራፊዎቹ ቡድን የሙዚየሙ የመጀመሪያው ፎቅ መስኮት ላይ ለመድረስ ከመኪና ላይ የተዘረጋ መሰላል በመጠቀማቸው የተገለጸ ሲሆን ጌጣጌጦቹን ለእይታ ከተጠቀሙበት ሰብረው በማውጣት በአነስተኛ ሞተር ሳይክል አምልጠዋል ብለዋል። በዘራፊዎቹ ከተወሰዱት ጌጣጌጦች የፈረንሳይ ንጉሳውያን ቤተሰቦች ይገለገሉባቸው የነበሩ ውድ ቅርሶች እንደሚገኙበት ተዘግቧል። ባለስልጣናት እስካሁን የተወሰደውን ቅርስ 9 መሆኑን መዝግበዋል። የናፖሊዮን 3ኛ ባለቤት ዘውድ በአካባቢው ወድቆ መገኘቱንም ጨምረው ተናግረዋል። እሁድ ዕለት ዘረፋው ከተፈጸመ በኋላ ሉቨር ሙዚየም ለጎብኚዎች ሙሉ በሙሉ ዝግ የሆነ ሲሆን የፈረንሳይ ፖሊስ ቁጥጥሩን አበርትቷል።